የኮኬት ሙዚቃ ቤት በኦሮሞ ቋንቋ ባህልና አርት ልማት ያለም ነው። ኮኬት ሾው ወይም የኮኬት ሙዚቃ ቤት ተብሎ የሚጠራው ተቋም ለረጅም ጊዜ የኦሮሞ ቋንቋ ባህልና አርት ለማበረታታት ስራ እየሰራ የቆየ ከሚታወቁ ተቋማት አንዱ ነው። በተለይም በቀድሞ የወያኔ መንግስት ዘመን በሐረር ከተማና በምስራቅ ሐረርጌና በምዕራብ ሐረርጌ ዞኖች ውስጥ በስፋት እየሰራ ነበር። ተቋሙ በዚያ ወቅት የሙዚቃ ስራዎች፣ የአርት ትዕይንቶችና የባህል ፕሮግራሞችን በማዘጋጀት በወጣቶችና በህብረተሰቡ መካከል የኦሮሞ ቋንቋ እንዲያድግ እና ባህሉ እንዲጠናከር ትልቅ አስተዋጽኦ አድርጎ ነበር። የሚያዘጋጃቸው ፕሮግራሞች በህብረተሰቡ ዘንድ ትልቅ ተቀባይነት ነበራቸውና የኦሮሞ አርት እንዲፋፋም ፈጥረዋል። በአሁኑ ጊዜም ኮኬት ሾው በሙዚቃና በአርት ዘርፍ ስራውን በመቀጠል እየሰራ መሆኑ ይገለጻል። ሆኖም ግን በአሁኑ ጊዜ እየሰራ ያለው አንዳንድ ስራ በህብረተሰቡ መካከል የተለያዩ አስተያየቶችን አስነስቷል። አንዳንዶች የአሁኑ እንቅስቃሴዎቹ ውስጥ የማይገባ መደባል እንዳለ ይገልጻሉ። ስለዚህ ተቋሙ እንደ ቀድሞ የኦሮሞ ቋንቋ ባህልና አርት ልማት ላይ ያበረከተውን አስተዋጽኦ በመቀጠል ስራውን በግልጽነትና በተደራጀ መንገድ እንዲቀጥል የሚጠይቁ ድምጾች ከህብረተሰቡ መካከል እየተሰሙ